ያንቺ ጀግና በህይወትሽ ማን ነው? በቃ ጀግና የኔ ጀግና ነው የምትያቸውን 3 ሰዎች ጥሪ እስኪ። ኔትወርክ ደወሉባት ታወራ ነው እንዴ? ተስፍሽ እኔ ያለው ተስፍሽ ሲንታ ተስፍሽ ተመለስኩሽ ወይስ እኔ ጋር ደንግጬ ኖ ደንግጬ ብታይ የሆነ አውጥቶኝ ነው። እና ተስፍሽ እኔ እናቴ በጣም ጓደኛዬ ናት። የምሬን ነው የምልህ። አዎ ይሰማል አለው ተስፍሽ መተሻል። አሁን አይ ቲንክ ዋይፋይ ወጥቶ ገብቶ ነው። እታይሃለሁ እኔ መተሻል። ኦኬ እና ተስፍሽ እኔ እናቴ ለእኔ ጓደኛዬ ናት። በጣም ሚስጥረኛዬ ናት። ለዛ ይሄ ለየት ያደርጋታል። በቃ በጣም ወዳታል። 3 ሰዎችን ያንቺ የህይወትሽ ጀግና የምትያቸውን 3 ሰዎች ጥሪ። ከባድ ነው። ከወንድ ነው ከሴት? ሴት በለኝ። ከሁሉም ጾታ። እኔ ተስፍሽ በጣም ብዙ እህቶች ወንድሞች አሉኝ። የሆነ ሰው እዚህ ዝር እንትን እያለኝ ነገባ። እኔ ሶስት ብቻ አይደሉም በህይወቴ ውስጥ ጀግና። ሶስት መምረጥ አልችልም። ለእኔ ሁሉም በጣም ጀግና ናቸው። አይ እንደዚህ ብለሽማ ወዳጅ አታብዢ። ምንም እንትን የለውም። አሁን ይሄ ቻሌንጅ ተጋግዞ 3 ጀግና። አይ ይሄ መሸምጠጥ ነው የሚሆነው። እሺ ችግር የለውም። ብቻ መልስልሃለሁ። ከወንዶች ግን አልመልስልም። ይቅርታ አድርግልኝ። 3 ሴት 3 ወንድ ጥሩ። 3 ሴት 3 ወንድ ጀግና። 3 ሴት 3 እህቶች አሉኝ። እነሱን ጀግና ናቸው ለኔ በጣም የእናቴ ምትኮች ናቸው። የራስሽ እህቶች አይደሉም። እዚህ ቲክቶክ ላይ ነው የተዋወቅኳቸው። ኢሉጋ ነው የሚኖሩት እነሱ። ገባክ? እና እነሱ እዚህ ላይ ተዋውቂያቸው ኡርጂ ሶሬ አዩ ለእኔ በጣም በህይወቴ ውስጥ እንደ እናቴ እንደ ሁሉ ነገሬ ተረጂዎቼ፣ አዳማጮቼ፣ ሲከፋኝ አጽናኞቼ። ለነሱ ቃል ያንሰኛል። ስለነሱ ሳወራ ስለማልችል በጣም ነው የምወዳቸው። በእነሱ ማንንም ልተካ አልችልም። ማንንም በቃ በጣም ወዳቸዋለሁ። እሺ እንግዲህ እኔ ጋር ወደ 600 ሰው እየተከታተለች ነው። አሁን በጣም ዝነኛ ሆነሽ በጣም ፌመስ ሆነሽ ትልቅ ስቴጅ ላይ እንደቀረብሽ አስቢው። የፈለግሽው ትልቅ ስቴጅ ላይ ማለት ነው። ታዋቂ ሆነሽ ስቴጅ ላይ ቀርበሻል። ሰዎች አንቺ እድሜ ላይ እያሉ መሸወድ የሌለባቸውን ነገር እድሜ ካስተማረሽ የሆነ ነገር በያቸው ተብሎ እድል ቢሰጥሽ ምንድን ነው የምትይው? ብቻ ብዙ ነገር ነው፣ ግን ያው ከላይ ነው የምናገረው። የሰው ልጅ ሚዲያው የሰው ልጅ ራሱን መጠበቅ ያለበት ያው ከብዙ ነገር ነው። ግን ደግሞ ብዙ ታልልህ ነገር አለ። ከሚያታልል ነገር ብዙ ጊዜ የሰው ልጅ ራሱን ቢጠብቅ። መጀመሪያ ግን እኔ የምናገረው የሰው ልጅ ለምትወደው ሰው ለምታከብረው ሰው በህይወት ውስጥ ማለት ነው ውለታ ለዋለልህ ሰው የፈለገ ነገር ቢያደርግህ እንኳን መጥፎ ቃል ያለመመለስ። ይሄ ለእኔ በጣም ትልቅ እንትን ነው። ገባክ? ምክንያቱም ብቻ አላውቅም፣ ይከብደኛል። ይሄ ትልቅ ነው፣ እኔ ጋር ትልቅ ነው። ውለታ የዋለልኝ ሰው እኔ ውሃ ያጠጣኝ
ትልቅ ቦታ ስላለው ይሄን ነገር በተለይ በጣም ቢጠነቀቁት። ምክንያቱም በዚህ ዘመን ማንም ለማንም አይተኛም። ግን ከጎኑ ሆኖ የሚያጠነክረውን ሰው አለውልህ አለውልሽ የሚለውን ሰው ባያስቀይም ለጊዜው ካስቀየመው እንኳን ያ ሰው ለጊዜው ራቅ ማለት አለበት። በስልክ የሚገናኝ ከሆነ ስልክ ያለማንሳት፣ አጠገብ ለአጠገብ ካሉ ደግሞ ትንሽ እስክትወጣ ከዛ ስሜት ውስጥ እስክትወጣ መራቅ አለብህ ከዛ ሰው። ይሄንን ነው እኔ በጣም ትልቅ ትምህርት ብዬ የምሰጠው። ቃል መጥፎ ነው፣ ቃል ይሰብራል። እሺ ትልቅ የዓለማችን መሪዎች ጋር አንድ ቀን እራት የመጋበዝ ፕሮግራም ኖሮ ለ3 ፕሬዚዳንቶች ወይም የሀገር መሪዎችን ጠርተሽ እራት አብረሻቸው ብትበይ የምትመርጫቸውን 3ቱን ጥቀሽልን። የሀገር መንግስትም ይቻላል። አዎ የሀገር መሪ መንግስት ነው። ሀገርን የመሩ ሰዎች የሀገር መሪዎች። ኦኬ እኔ ዶክተር አብይ አንደኛ። እሺ ዶክተር አብይና ከዓለም ላይ ትችያለሽ። እሺ ሁሉንም መጥራት ትችያለሽ። ከዓለም ላይ ዶክተር አብይና ማን መሰለች ሴቷ ማናት? አዳነች አበበች ናት። ማናት ይቺ ሰው የምታግዝ የሆነች ሴት የዋ ሴት አለች። እኔ አላውቃቸውም እኮ የሀገር መሪዎችን ከአብይ ውጭ የማውቀው ነገር የለም። ክቡር ከንቲባችን አዳነች አቤቤን ነው። አዎ እሷን በጣም ወዳታለሁ። እሺ አንድ ቀረ። ማን ነው? አንድ ዝናሽን የዶክተር አብይን ሚስት በጣም ወዳታለሁ። ሁለቱም ሶስቱ ቀዳማዊት እመቤት ዝናሽ ታያቸውን። እሺ እነሱን ብታገኛቸው እራት እየበላሽ ምንድን ነው የምትያቸው? እራት እየበላው ፍቅራቸው ደስ እንደሚነግራቸዋለሁ። አንዳንዴ ማስቲካ ብሎ ፍቅረኛ ሞጭ ይላል ዶክተር አብይ። ፍቅሬን ገልጽላቸዋለሁ። ደስ እንደሚሉኝ አንድ ላይ እንደሚሄዱ በቃ የሆነ ከነሱ ላይ እነሱን ሳይ እንደምደሰት ነግራቸዋለሁ። በቃ ያስደስቱኛል። ግን በቃ ማለት እራት የሚያል ነገር በልተሽ ሁሉ ደሽ እንደው በቃ ደስ ትሉኛላችሁ ብቻ ብለሽ የምታሳልፊ ከሆነ ይሄ ድል የማይገኝ ነው አይደል? አሁን ከፈለግሽው ዓለም ላይ ካለ ግን ደስ ትሉኛላችሁ ብቻ ሳይሆን በቃ አብሬ ፎቶ እነሳለሁ፣ ቪዲዮ ቀዳለሁ ለቲክቶክ። አስበከዋል ይመስ ከዶክተር አብይ ጋር ፎቶ ተነስቼ ከዶክተር አብይ ጋር ቪዲዮ ቀድቼ አግኝቼ አጥቼ ሀቢቢ እኔ አይመለከተኝም። ከእኔ ምን አገባኝ? ማንም ቢጠላው ስለሌለውበት ጨዋታ ነው። ምንም አታስቢ። ምንም የተለየ ነገር አይደለም። እሺ ሀገርሽ ምን ሆና ማየት ትፈልጊያለሽ? ሀገሬ ሰላም ሆና ሁሉም ብሔር የሚብላለው የኑሮ ውድነት የሚያብላላውን ማለት ነው አንድ ላይ ተስማምቶ ብሔር ብሔረሰብ ተስማምቶ ሲኖር ያስደስታል። እሱን ማየት ነው የምትናፍቂው? እሱም ማየት ይናፍቀኛል። በቃ እሺ ልጆች ስትወልጂ ስንት ልጆች እንዲኖረች ትፈልጊያለሽ? ልጆች ስወልድ 4፣ 2 ሴት 2 ወንድ። አላህ ቢፈቅድ ማለት ነው። ያው ስላላገባኝ ላከፈቀደልኝ ማለት ነው። 4 ባለቤትሽ በቃ ማለት እኔ ደርዘንም ቢሆን ልጅ ፈልጋለሁ ብሎ በላይ የሚደጋግም ቢሆን እስማሚያለሽ? እስማማለሁ። ባሌ አይደል እሱ ከፈለገ ማስደስተው ከሆነ እስከምችል ሄዳለሁ። እስከምችልበት ቦታ ሄድለታለሁ። ካልቻልኩ ምን አደርጋለሁ? ይመችሽ፣ ያጠንክርልሽ። እሺ አሁን ወደ ልጅነት እንመለስና
ገና እንደደረሻ አካባቢ ደብዳቤ ተጽፎ የፍቅር ጥያቄ ጠይቀሽ ሰው አለ? አዎ አለ። በምን መልኩ ነው የሰጠሽ ደብዳቤው? እንዲህ ከትምህርት ቤት እየመጣን ደብተሬ ውስጥ አስቀመጠ፣ ተቀብሎኝ ማለት ነው። በጉልበት ነው የተቀበለኝ። አምጪ ምናምን ብሎኝ ተቀብሎኝ፣ ከዛ እኔ ትቼለት ሄድኩኝ። ከዛ ከሄድኩ በኋላ ደርሶኝ ሮጦ ደርሶ ያዘኝና ጂንኪ ብሎ ሰጠኝ። ከዛ እኔ አላየውም ያንን ወረቀት። ከዛ ወንድሜ እኔ ሰነፍ ነኝ በትምህርት ወንድሜን የሆነ ነገር ልጠይቀው ብዬ ልኮርጅ ብዬ ስጠይቀው ከዛ ወንድሜ ደብዳቤውን እዛ ውስጥ ነበበላት። ያላየሁትም ወንድሜ አይቶ ለማስር ያነበበው ማለት ያነብላት። ግን ምንድን ነበር የሚለው ደብዳቤው ታስታውሻለሽ? አዎ አስታውሳለሁ። ግን ያኔ ብዙም አለ ያ ደብዳቤ ማዘር አስቀምጠዋለች። ማዘር በነገራችን ላይ